ታዲያ እዚህ ጋር ልብ ልንለው የሚገባው ነገር ቢኖር 7 ነገሮች ወደ ሆዳችን ቢገቡም እንኳን ጾምን አያበላሹም። እነሱም እነማን ናቸው ከተባለ አንደኛ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እነሆ በሰማዩ ላይ የረመዳን ጨረቃ ከታየችና መስጂዶቻችን በኑር መጥለቅለቅ ከጀመሩ ዛሬ 5ኛው ቀን ላይ ደርሰናል። ለመሆኑ ስላለንበት ወር ቆም ብለን አስበን እናውቃለን? ይሄ የምናሳልፈው ረመዳን ዝም ብሎ ሆድን የማስራብና ጉሮሮን የማድረቅ ልምምድ ብቻ አይደለም። ይህ አምልኮ አላሁ ተዓላ ባሮቹን ብቻ ለይቶ የጠራበት ታላቅ መለኮታዊ ግብዣ ነው። አዎ የፈጠረን ጌታ ባሪያዬ ሆይ ከሌላው ዓለም ተለይተህ ናና ከእኔ ጋር ተገናኝ ብሎ ጋብዞናል። ነገር ግን ሁላችንም የምናውቀው መራራ እውነት ቢኖር ይህ ግብዣ ለሁሉም አለመሰጠቱ ነው። እንዴት ካላችሁ ብዙ ሳንጓዝ ትላንት ቅዳሜ ያጋጠመኝን አንድ እውነት አላካፍላችሁ። ትላንት ቅዳሜ 4 ሰዓት አካባቢ ላይ ሁልጊዜ የሚጠይቀኝ አንድ ወዳጄ ደውሎልኝ ነበር። ሄሎ ስል ድምፁ ግን እጅጉን የቀዘቀዘ ነበር። ምን ሆነሃል ብዬ ስጠይቀው እናቴን አጣኋት ሞተችብኝ አለኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔም የምለው ሳጣ ቢጨንቀኝ ምን ነው ታማው ነበር እያልኩ መሰል ጥያቄዎችን ጠየቅኩ። ይገርማችኋል እናቱ ታማ አልነበረም። እንደውም ትናንት ጁሙዓ ምሽት አብረው ተጨዋውተው ሌሊትን በጋራ ስሁር በልተው አንድ ላይ የጾም ንያን ነይተው ነበር። ነገር ግን ንጋት 11 ሰዓት አካባቢ ያቺ በጋራ ስሁር የበላች ነፍስ ባልታሰበ ፍጥነት ወደ ፈጣሪዋ ተመልሳ ተገኘች። ስሁርን አብሮ ከቤተሰቡ ጋር ያሰረው ልጅም ጥቂት ሰዓታት ባልሞላ ጊዜ ውስጥ ለእናቱ ጀናዛ ሶላትን ሊሰግድ ወደ መስጂድ አመራ። ምናልባትም በቤታችሁ አሊያም በአቅራቢያችሁ በቅርቡ የሸኛችሁት ሰው ይኖር ይሆናል። እንግዲህ እኛ ማለት ይህ ነን። መቼ እንደምንሞት እንኳን አናውቅም። አምና በዚህ ሰዓት አብረውን የነበሩ በጋራ ያፈጠሩና የሰገዱ ስንትና ስንት ወንድምና እህቶቻችን ዛሬ በመቃብር ውስጥ ሆነው አንዲትን ሱብሃንአላህ ለማለት እየተመኙ ነው። እኔና እናንተ ግን ዛሬም በምድር ላይ ቆይተን ለ5ኛው ቀን እንድንጾም ተፈቀደልን። ታዲያ ዋናው ነገር ይህን ውድ አላህ ስጦታ እንዴት እንጠብቀው፣ ለተጠራንበት ቅዱስ ግብዣስ ምን ያህል ዝግጁ ነን የሚለው ነው። ስለሆነም ጾማችን በአላህ ዘንድ ተቀባይነት አግኝቶ የጀነትን በር እንዲያንኳኳልን ከፈለግን የጾማችንን አጥርና ድንበር በሚገባ ልናውቅና ልንጠብቅ ይገባል። በዚህ ቪዲዮ እያንዳንዱ ጾመኛ ሊያውቃቸው የሚገቡ ጾምን የሚያበላሹ 7 ዋና ነጥቦችን የጾማችንን ዋጋ ከፍ የሚያደርጉ መንፈሳዊ ምስጢሮችን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ወዴት ነህ አንተ ወንድሜ? መቼም አንድን ውድ አትክልት ስፍራ ከሚያጠቁት አራዊት ለመጠበቅ አጥር እንደሚያስፈልገው ሁሉ የጾም ቀያችንም ተጠብቆ ለታላቁ አጅር እንዲበቃ የተለያዩ ጠንካራ አጥሮች ያስፈልጉታል። በተለይ 6ኛውን አደራ እንላለን። ተሳስታችሁም ቢሆን በረመዳን ቀን እንዳታደርጉት። አንደኛ መብላትና መጠጣት። ይህ የጾም የመጀመሪያው ፈተና ነው። በአፍም ይሁን በአፍንጫ በኩል ማንኛውም አይነት ምግብ፣ ውሃ ወይንም ጣፋጭ መጠጥ ወደ ሆድ ማድረስ ጾምን ያበላሻል። ጾም ማለት ለአላህ ብለን የሰውነታችንን ፍላጎት እንገታለን ብለን ቃል የገባነው ውል ነው። ስለዚህ ሆን ብለን ያደረግነው ማንኛውም መጠን ያለው ነገር ለምን የሰሊጥ ፍሬ የምታክል አይሆን ታላቁን ውል ታፈርሰዋለች። ባይሆን እዚህ ጋር ልብ ልንለው የሚገባው ነገር ቢኖር 7 ነገሮች ወደ ሆዳችን ቢገቡም እንኳን ጾምን አያበላሹም። እነሱም እነማን ናቸው ከተባለ አንደኛ በመርሳት የተበላ ወይም የተጠጣ ማንኛውም ነገር፣ ሁለተኛ አዲስ ወደ እስልምና በመግባት ወይም ሸሪዓው ባስቀመጠው መስፈርት መሰረት ካስተማሪ በመራቅ ምክንያት ባለማወቅ የተደረገ አፍራሽ ነገር፣ ሶስተኛ በግዳጅ የተበላ ወይም የተጠጣ ነገር፣ አራተኛ መጥፋት ያልተቻለ በጥርስ መካከል ያለ የምግብ ቅሪት ከመራቅ ጋር ሲዋጥ፣ አምስተኛ የመንገድ ላይ አቧራ ወይም ትቢያ ወደ ሆድ ዘልቆ ሲገባ፣ ስድስተኛ የዱቄት ብናኝ በተለይ ፋብሪካ ውስጥና ወፍጭ ቤት አካባቢ፣ ሰባተኛ በራሪ ዝንብ ወይንም መሰል ነገሮች ድንገት ወደ ሆድ ከገቡ ጾምን የማያበላሹ ሲሆን እነዚህ 7 ሁኔታዎች አላህ ለባሮቹ ያዘጋጀው የእፎይታ በሮች ናቸው። ወዴት ነህ አንተ ወንድሜ? ጾምን ከሚያበላሹ ነገሮች መካከል ሁለተኛው ጉልበት የሚሆኑ መርፌዎች። በአሁኑ ዘመን በሕክምና የምንጠቀማቸው እንደ ግሉኮስ ያሉ ለሰውነት ምግብና ጉልበት የሚሆኑ መርፌዎች የጾምን መንፈስ ይቃረናሉ። ጾም ነፍስን በረሃብ ለማጠንከር የሚደረግ ትግል እንጂ በሰው ሰራሽ መንገድ ሆድን በማታለል ጉልበት ማግኘት አይደለም። በመሆኑም እንደ ምግብ የሚያገለግሉ መርፌዎች ጾምን ያፈርሳሉ። ሶስተኛ ሆን ብሎ ማስመለስ ወይንም ማስታወክ። ሰውነት ሳይፈልግ በህመም ምክንያት ማስታወኩ አስገድዶ ከወጣ ጾም አይበላሽም። ይሁን እንጂ ሆን ብሎ ጣትን በመጠቀምም ይሁን በሌላ መንገድ ማስታወክ ጾምን ያበላሻል። ነገር ግን ከቁጥጥር ውጭ በሆነ መልኩ ማስታወኩ ከተከሰተ ምራቅን ከመዋጥ በፊት አፍን በሚገባ ማጽዳት ግዴታ ነው። ካልሆነ ግን አፍ ሳይጸዳ ምራቅ ከተዋጠ ጾሙ ይበላሻል። እዚህም ሸሪዓችን የተፈጥሮን ሂደት አታዛቡ ይላል። አራተኛ መታገምና ደም መለገስ። ይህ ነጥብ የሰውነትን ጥንካሬ የሚመለከት ሲሆን ሂጃማ ማድረግ ወይንም በብዛት ደም መለገስ ሰውነትን እጅግ ስለሚያዳክሙ ጾምን ለማጠናቀቅ ጫና ሊፈጥሩ ይችላሉ። ታዲያ በሊቃውንት መካከል ልዩ
ልዩነት ቢኖርም የላቀውና ጥንቃቄ የተሞላበት መንገድ እንዲህ ያሉ ተግባራትን ከኢፍጣር በኋላ ማድረግ ነው። አምስተኛ የዘር ፈሳሽን ማፍሰስ። ጾም ሆድን ከምግብ ማቀቢያ ብቻ ሳይሆን የወሲብ ስሜትን መቆጣጠሪያ ልዩ መሳሪያ ነው። በእንቅልፍ ላይ ሳይሆን በንቃት ላይ በመሆን ስሜት ቀስቃሽ ነገሮችን በማየት የሚሆን በማሰብ ወይንም ብልትን በመነካካት ወይንም ከተቃራኒ ጾታ ጋር በመነካካት የዘር ፈሳሽ እንዲፈስ ማድረግ ጾምን ያበላሻል። ነገር ግን በእንቅልፍ ልብ ወይንም በህልም ይህ ነገር ቢከሰት ምንም ወንጀል አይኖርም፣ ጾሙም አይበላሽም። ምክንያቱም የሰው ልጅ ቁጥጥሩ በሌለበት ነገር ላይ አላህ አይጠይቅም፣ እርሱም አላህ እዝነቱ ሰፊ ነው። ስድስተኛ እጅግ ልንርቀው የሚገባ የባልና ሚስት ግንኙነት ሲሆን ይህ ከድንበሮቹ ሁሉ ትልቁና ከባዱ ነው። በጾም ቀን የሚደረግ ግንኙነት ጾምን ከማፍረሱም በላይ በአላህ ዘንድ ትልቅ ወንጀልና ከባድ ቅጣትን ያስከትላል። ይህንንም የፈጸመ ሰው የተበላሸውን ጾም ለመካስ ባሪያን ነፃ ማለት ካልቻለ 2 ወር በተከታታይ መጾም፣ ካልቻለ ደግሞ 60 ምስኪኖችን የማብላት ከፋራ የማድረግ ምርጫ ሳይሆን ግዴታ ይኖርበታል። ይህም የነፍስን ትልቁን ፍላጎት የመግታት ትልቅ ፈተና ነው። ሰባተኛ የወር አበባና የወሊድ ደም። ይህ ደግሞ ለእናቶችና ለእህቶቻችን የተሰጠ መለኮታዊ ውሳኔ ሲሆን ፀሐይ ልትጠልቅ ጥቂት ደቂቃዎች ሲቀሩ እንኳን ደም ከታየ ጾሙ ይቋረጣል፣ ይበላሻል። ልብ ማለት ያለብን ነገር በዚህ ወቅት ጾምን ማቋረጥ ወንጀል ሳይሆን አላህን መታዘዝ ነው። እዚህ ጋር ፀሐይ ሊገባ የተወሰነ ደቂቃ ሲቀረው ነገሩ ሲከሰት ባላየ የምታልፉ እህቶች ልትጠነቀቁ ይገባል። ኢማናችሁና ለአላህ ያላችሁ ታማኝነት እየተፈተነ መሆኑንም ልታስታውሱ ይገባል። ስለዚህ እነዚህን 7 አጥሮች ጠብቀን ስናልፍ የጾማችን ግቢ እጅጉን የጸዳ ይሆናል። ባይሆን እዚህ ጋር ልብ ማለት ያለብን ነገር እስልምና ድንበሮች ያሉት ቢሆንም እነዛ ድንበሮች የተቀመጡት እኛን ለማጨናነቅ ሳይሆን ነፍሳችንን ለማጥራት መሆኑን መረዳት ያስፈልጋል። አንዳንዴ በጾም መሃል ይህ የሆነ ያ የሆነ በሚሉ ጥያቄዎችና ጥርጣሬዎች እጅጉን እንጨነቃለን። ነገር ግን የአላህ እዝነት እጅግ ሰፊ መሆኑንም ማስታወስ ይኖርብናል። ስለዚህ ጾመኛ ሊጨነቅባቸው የማይገቡ ጾምን የማያፈርሱ ነገር ግን ብዙዎችን ግራ የሚያጋቡ የእዝነት በሮችን ማወቅ የሁሉም ጾመኛ ግዴታ ነው። የመጀመሪያው የእዝነት በር የዘንጊዎች ግብዣ ነው። መቼም ሰውነንና እንረሳለን። ረሃቡ ሲበረታ ወይም አእምሮ በሌላ ጉዳይ ሲባክን ጾመኛ መሆን ተዘንግቶ ውሃ ቢጠጣ ወይንም ምግብ ቢበላ ምንም መደንገጥ አያስፈልግም፣ ጾሙ አይበላሽም። እንዲያውም መልእክተኛው አለይሂ ሰላቱ ወሰላም እንዳሉት ያበላህና ያጠጣህ አላህ ራሱ ነው ብለዋል። ይህ አላህ ለዘንጊዎች ያዘጋጀው ልዩ መለኮታዊ ግብዣ ነው። ይሁን እንጂ ልክ ትዝ እንዳለን ወዲያውኑ ማቆም ግዴታ ሲሆን ያኔ የእዝነቱ ሰዓት አልፎ የትግሉ ሰዓት ይጀምራል። ሁለተኛ ፈውስና ጾም። እስልምና ህመምንና ጾምን አያጋጭም። ለሰውነት ምግብና ጉልበት የማይሆኑ ለፈውስ ብቻ የምንወጋቸው መርፌዎች እንደ አንቲባዮቲክ፣ ክትባት ወይንም በመርፌ የሚሰጡ የህመም ማስታገሻዎች ጾምን አያበላሹም። እንዲሁም በህክምና ወቅት የሚሰጡ የጥርስ ማደንዘዣዎች፣ የአይንና የጆሮ ጠብታዎች ወደ ጉሮሮ ወደ ሆድ እስካልደረሱ ድረስ በጾም ላይ ምንም አይነት ጉዳትን አያሳርፉም። ሶስተኛው ንጽህናና ስክነት ሲሆን ብዙዎች ጾመኛ ሆነው መታጠብን ወይንም ጥርስን በሳሙና መፋቅን እጅጉን ይፈራሉ። ነገር ግን ሸሪዓችን ንጽህናን ይወዳል። እንደውም መልእክተኛው እንደተናገሩት ንጽህና የኢማን ግማሽ ነው። ታዲያ የሰውነትን ሙቀት ለማቀዝቀዝ ትጥበት ቢደረግ ወይንም በጥንቃቄ ማለትም ውሃ ወደ ውስጥ ሳይገባ አፍን መጉመጥመጥ ጾምን አያበላሽም። እንዲያውም ነብዩ አለይሂ ሰላቱ ወሰላም ጾመኛ ሆነው ሳለ ራሳቸው ላይ ውሃ ያፈሱ እንደነበር ተዘግቦልናል። በጥቅሉ ጾም ማለት መቆሸሽ ወይንም ራስን መጣል ሳይሆን በንጹህ ጌታ ዘንድ በንጹህ ማንነት መቆም መቻል ነው የሚለውን መረዳት ይፈልጋል። ወዴት ነህ አንተ ወንድሜ? በጥቅሉ እነዚህን ነጥቦች ስናውቅ ጾማችን ከጭንቀት ይልቅ በሰላም የተሞላ ይሆናል። አላህ ደግሞ መንገዱን ያገራልናል እንጂ አያጠብብንም። ሆኖም ግን ከነዚህ ህጎች በስተጀርባ ሆዳችን ብቻ ሳይሆን ልባችንም የሚጾምበት ሌላ ትልቅ ሰማያዊ ምስጢር አለ። ከ7 አጥሮች በላይ ልባችንን የምንጠብቅበት ያ ምስጢር እጅጉን ወሳኝ ነው። እንግዲህ እስካሁን ጾምን ስለሚያበላሹ ጉዳዮችና ስለ አላህ ሰፊ እዝነት ተመልክተናል። ነገር ግን ቆም ብለን አንድ ትልቅ ጥያቄ ራሳችንን ልንጠይቅ ይገባል። 7ቱን ድንበሮች ጠብቀን ሆዳችንን አስርበን ነገር ግን ልባችንን ለወንጀል ከከፈትነው የጾማችን ትርጉሙ ምን ላይ ነው? ለምሳሌ ያክል ያለ ነፍስ ያለ የሰውነት አካል ግዑዝ እንደሆነው ሁሉ ያለ መንፈሳዊነት የሚጾም ሆድም ድካሙ፣ ረሃብና ጥማት ብቻ ይሆናል። ታዲያ 5ኛው የጾም ቀን ላይ ስንደርስ ጾማችንን ከስጋዊ ልምምድ ወደ ሰማያዊ እርገት የምንቀይርበትን ታላቅ ሚስጥር ልንረዳ ይገባል። የመጀመሪያው ሚስጥር የአይን ጾም ሲሆን አይን ለአላህ ምስክር ነው። ጾመኛንን ማለት መብላትና መጠጣትን መተው ብቻ ሳይሆን አላህ የከለከለውን ማንኛውንም ሐራም ነገር ላለማየት አይንን መከልከልም ጭምር ነው። በስልክ ስክሪን ላይ የሚመጡ የተከለከሉ ምስሎች፣ በጎዳና ላይ የሚታዩ አላስፈላጊ እይታዎች የጾምን ኑር ብርሃንን ያጠፉታል። ስለዚህ አይንህ ጾም ላይ ሲሆን ማየት ያለበት የቁርአን አንቀጾችንና የአላህን ጥበቦች አሊያም ሐላል ነገሮችን ብቻ ነው። ሁለተኛ የመላስ ጾም ሲሆን ነብዩ አለይሂ ሰላቱ ወሰላም እንዳሉት ውሸትንና በእሱ መስራትን ያልተወሰው ምግቡንና
መጠጡን በመተው አላህ ከሱ ጉዳይ የለውም ብለዋል። ስለዚህ ምላስ ከውሃ ቢደርቅም በሐሜት በውሸትና በጭቅጭቅ ካራሰ የምንጾመው ጾም አደጋ ላይ ነው። ምክንያቱም ሐሜት ወይም ጊባህ የጾም ቀዳዳ ነው። ወንድምን በሌለበት ማማት የጾምን ምንዳ በገዛ እጅ እንደመስረቅ ነው። ስለዚህ ምላሳችን መርዘኛ ቃላትን ሳይሆን አላህን የሚያወሱ ዚክሮችን እንዲያፈራ ልናግዘው ይገባል። ሶስተኛውና ታላቁ ሚስጥር የልብ ንጽህና ነው። መቼም ልብ የአካል ንጉስ ነው። ንጉሱ ከታመመ ሰራዊቱ ወይም ሙሉ አካላቱ ሁሉ ይታመማል። ጾም ማለት ልብን ከምቀኝነት፣ ከጥላቻ፣ ከትዕቢትና ከቂም የምናጥብበት ልዩ ሳሙና ነው። በጥቅሉ ጾም ማለት ነፍስን በአላህ ፍቅር መቀጥቀጥ ነው። ስለዚህ ስጋ ሲዝል ነፍስ መበርታት አለበት። ጾም የአላህ የባሪያው ሚስጥር ነው። በመጨረሻም ረመዳን ዛሬ በአምስተኛው ቀን ላይ ቢሆንም ቀኖቹ እንደ ደመና እየነጎዱ ነው። የጀመርነውም ጉዞ ግቡ መራብ ሳይሆን መለወጥ ሊሆን ይገባል። አላህ ጾምን የደነገገው በምድር ላይ እንድንሰቃይ ሳይሆን ነፍሳችን የስጋዋን እስራት በጥሳ ወደ ጌታዋ እንድታርግና ተቅዋን እንድትጎናጸፍ ነው። ስለዚህ ጾማችን አላህ ዘንድ ተቀባይነት እንዲያገኝ ሁልጊዜም በልባችን አንድ ትልቅ ቃል ሊያቃጭል ይገባል። እሱም ኢኽላስ ወይንም ስራ ለአላህ ብቻ ጥርት ማድረግ ነው። ያ ረቢ የጠራሃንን ቅዱስ ግብዣ ተቀብለን እነሆ በደጅህ ቆመናል። ጾማችንን በእዝነት ተቀበለን። ልባችንን ከአጥሩ ባሻገር ያለውን መንፈሳዊነት እንዲረዳም አድርገው። ከአይን ከምላስና ከጆሮ ወንጀልም ጠብቀን። ረመዳን ሲጠናቀቅ ከእሳት ነጻ ከወጡት ባሮችህ መካከልም መድበን። አሚን ያ ረበል ዓለሚን። በመጨረሻም በጾማችሁ ወቅት የምላሳችሁንና የልባችሁን ጾም ለመጠበቅ የምትጠቀሙበት ልዩ ዘዴ ምንድነው? ሐሳባችሁን በኮሜንት አጋሩን። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። On the way,